በድምሩ ኢትዮጵያ የማንሰራራት ዘመኗን ጀምራለች ብዬ ተደጋጋሚ ተናግሬያለሁ። እውነት ነው። በቡና ይሄ የማንሰራራት በቂ ማሳያ ነው። ከ10 ኩንታል 60 ኩንታል መግባት ለኢትዮጵያ የማንሰራራት ይበልጥ የመጠቀም ይበልጥ ከሀብቷ አትራፊና ተጠቃሚ የሚያደርጋት መንገድ ነው። በወርቅ ብንወስድ ለመጀመሪያ ጊዜ ነው ጉጂ በደርግ ጊዜ ኢንቨስት ከተደረገው የወርቅ ፋብሪካ በኋላ በውጭ ዜጎች ኢንቨስት የተደረገ ሁለተኛም ፋብሪካ አስመርቀናል። ባለፈው ዲማ አስመርቀናል። አሁን ጉጂ አስመርቀናል። ሌሎች ቦታዎችም እንደዚሁ እያለቁ ያሉ አሉ። ማይኒንግም ወርቅ በተለመደው በትራዲሽናል መንገድ አርቲዚያን ብቻ ሳይሆን በፋብሪካ ደረጃ ማምረት ጀምረናል። ከፍተኛ ምርት እያገኘን ነው። በዚህ አመት ልክ እንደ ቡና እሱም ከ2 ቢሊዮን ዶላር በላይ ይጠበቃል። ሁለቱ ብቻ ሲደመሩ እስካሁን የነበረውን ኤክስፖርት ይበልጣሉ ማለት ነው እና በቡናም በማይኒንግም በእርሻ አጠቃላይ ከፍተኛ ተስፋ ሰጪ ጅምሮች ኢትዮጵያ ውስጥ ይታያሉ። ይህንን ማጠናከር፣ ይህንን ይበልጥ ማባዛት፣ ተጠቃሚታችንን ማስፋት ያስፈልጋል። በዚሁ አግባብ በቅርበት እያየን እየደገፍን ውጤታችንን እናሰፋለን ብዬ ተስፋ አደርጋለሁ። እጅግ በጣም ተስፋ ሰጪ አስደሳች ስራ ነው ዛሬ ያየነው። በሁሉም መስክ ይህ እንዲሰፋ እንዲበራከት ሁሉም አርሶ አደሮች ይህን ተምሮ እንዲያስፋፉ አደራ ማለት ፈልጋለሁ።